ፈጣሪ ሆይ የትም ቦታ በጣም እንዴት ናችሁ ሎሚያንስ ፋሚሊ? ዛሬ ደግሞ በአዲስ ቪዲዮ ተመልሰን መተናል። ዛሬ ኮኪ ደውላ ከሆነ ልጅ ጋር አስተዋውቀህ ነው ና ብላኛለች። ባለፈው ቪዲዮ ላይ እንደሰራችልኝ ዛሬም በድጋሚ እኔ ጉዷን ማሳያት ይሆናል። አብራችሁን ቆዩ። እንዴት ነህ? ተዋውቀው። የሱፍ ናቲ። ሰላም። ምን አይነት ቪዲዮ ልንሰራ ነበር የጠራሽ? ያው የለኩልናል። አላየሁትም። በጣም ስራ ስለበዛብኝ ገብቼም አላየሁትም ነበር። አይ የካፕል አይነት ቪዲዮ ምናምን ያልሽው ነው? እኔ እንጃ፣ እኔ ብዙም ደስ አላለኝም እሱ ቪዲዮ። ሲቀጥል ደግሞ እኔና አንቺ ብቻ ነበር እንሰራለን ብዬ የመጣሁት፣ ሌላ ሰው ይኖራል ብዬ አላሰብኩም ነበር። አይ ስልሽ ቢሆንም ሴት ነበረ ጓደኛዬ ነበር ይዣት እመጣለሁ ምናምን ያልሽኝና ለዛ ብዬ ነበርና፣ አይ እኔ ደግሞ ያው ወንድ ሴት እንደም ብዙም ለውጥ አልታየኝም። ለዛ አንዳክሽን እንትን ነው ከቨርና ተጋለም ምናምን ብዬ ስልሽ ሰርተ ነበር ከዚህ በፊት ቪዲዮ ምናምን? አዎ ሰርቻለሁ ካላችሁ ግን ወይ ለምን ሁለታችሁ አብራችሁ አሰሩ? ሁለታችሁ አብራችሁ ፊልም ማለት ሊቀርብ ይችላል። አይ ለምን ይቀርባል እንዴ? ካስፈለገ እንትን ቀይሯል። ቪዲዮ ምናምን ቀይሯል። አንተን እኮ ኮንተንቱን አይ ስለ እኔ ኮንተንቱን የካፕል አይነት ቪዲዮ ስለሆነ ሁለት እንዴት ብላችሁ እንዳሰባችሁ ታላቅ ወይ አንዳችን መውጣት አለብን፣ ካልሆነ አይሁን ወይ ሌላ ሐሳብ ካመጣችሁ እንጂ መሀል ላይ በነገሩ ብዙም ደስተኛ አይደለም። ሌላ ተጨማሪ ሰው መምጣቱ ብዙም አንተ እኮ ነው ብቻ የምትሰራው ከሷ ጋር እኮ የምትሰራው አንተ። ስለ እኔም እንደዛ ብዬ ነው የመጣሁት። እኔ አላውቅም ከዚህ በፊት መተዋወቁ አያስፈልግም ከጅምሩ ምንድን አይደለም። አይ ኖ አይዲያው አልገባችም። የእሱ አይተኸዋል አይደል ቪዲዮ? አዎ ለሱም አላክሽለት ነው እኮ አላየሁም። እሱ አጋጣሚ ስለ እኔ የካፕል ቪዲዮ ምናምን እንሰራለን ብዬ ነው የመጣሁት እንጂ ሌላ ተጨማሪ ሰው ይዛ ትመጣለች ብዬ አላሰብኩም። ሶ ኢትስ ኦኬ እንትን ፈጥረለታለህ። የምርሽን ነው? እኔ ከፈለጋችሁ እናንተ ሰፍ ምን ማለት ነው? ይቅርብን ተረጋግጠና ላናግረው ነው ችግር የለውም። እሺ ስልሽ ሲጀመር እንደዚህ ሆኖ እኔ ሳምንት አልሰራም ከሱ ጋር አይደለም። ስላልተግባባችሁ ነው ባይደው ቪዲዮ ሁለታችሁም በጣም ለቀጣይነት ላለው ቪዲዮ እኔ ከሱ ጋር እኔ እንጃ አንድ ሳምንት። አንተ ሰውዬ ታውቀኛለህ እንዴ? የትም አላውቅም። ግን እኔ ለምን አንቺ ዋፍ ለምን ተሰጣጣኝ? ምንድን ነው ያመጣሽብኝ? ብራዘር እኔ ካንተ ጋር አላወራም፣ ከሷ ጋር ነው ያወራኝ። የቪዲዮ አይዲያ አልገባም። አንተም ያወራ ሰው የለም። እሺ አይደለም የሱ ተረጋጋ እንጂ ከሱ ጋር ነው እንሰራለን ያልኩህ። እንደዚህ የሆነ ነው የምሰራው ነው አይደለም ብራዘር? እኔ አላውቅም። አንቺ አውቀሽ ተጣጣኝ ነው ወይስ ሌላ ሐሳብ አለሽ ወይስ እንደባለፈ ምናምን? መጀመሪያ ከረባትን አስተካክል እስቲ። ቆይ አራቆይ እንዴ ተረጋጉ እንጂ የምትናገረውን እያሰብክ ተናገር። እኔ ካንተ ጋር ቪዲዮ አልፈልግም። በቃ መብቴ ነው ናቲ፣ መብቴ ነው ካንተ ጋር ቪዲዮ አልፈልግም። ኧረ ናቲ ቆይ በእናታችሁ እንዴ ሲጀመር ይኸውልሽ ኮኪ ልንጣላ ከሆነ የጠራሽኝ ከሰው ጋር ታቀያየኝ ከሆነ እኔ በጣም ብዙ ስራ ያለብኝ ሰው ነኝ። ማንም ሰው ጊዜ ያለውና መጥቶ እኔ ላይ ሊጮህብኝ አይገባም። ገባሻ? ማለት ነው ጊዜ ያለው ከፈለክ ከሌላ ሰው ጋር መስራት ትችላለህ። ቆይ ሲጀመር ቆይ አንቺ ምንድነው የሚያወራኝ ነገር አለ? አይደለም በጣም ትጉትጉ ይያ ቆይ ሲጀመር ትተዋወቃላችሁ? እኔ ትማላቁም ማለት ሶ እኔ ላውራበትና ትቀጥላላችሁ። ላውራ ሲጀመር እስቲ አውሪ። አረጋጊው ብራዘርስ እኔ አልተመቸኝም። ቆይ ከኔ ጋር ቪዲዮ መስራት አትፈልጊም? አልገባኝ ነው እንጂ ቪዲዮ መስራት ካልፈለግሽ ከሌላ ሰው ጋር መስራት ትችያለሽ እንደፈለግሽ። ገባሽ? ቀድመሽ እንደዚህ ብትነግሪ ኖሮ ደግሞ እኔም አልመጣም ነበር። ከሰው ጋር ልጣላ ጊዜ የለኝም። ገባሽ? ይሄ ፋራሙድ ያለው ሰው ምናምን ነገ እኮ በጣም እያዛጋችሁ ነው። የምር ሲጀመር ሁሉ ጊዜ ለጭቅጭቅ አይደለም እኮ የምንገናኘው። አንቺ ጋር አስመሰልሽ ለጭቅጭቅ። ሁሌ በተገናኘን ቁጥር መጨቃጨቅ አለብን አንቺ ጋር። ስማኝ፣ ይኸው ቪዲዮን አይተዋል አይደል? አይተዋል። የካፕል ቪዲዮ ነው። እንዴት ነው ያሰብሽው? ከሱ ጋር ወይስ እኔ ልውጣ ነው? ከራስህ ጋር እኮ ነው የምትሰራው አንተ ሰውዬ። ለምንድን ነው የምታስገባው?
ችግር አለበት። እንጣላ ፈልገህ ነው አውቀህ ነው? አንተ ራስህ ተረጋጋ መጀመሪያ። አይ ተረጋግቻለሁ ብራዘር። አመጣጥ ራሱ ደስ ይላል። አይ አይደለም ተረጋግቻለሁ። እኔ የትም አላውቅም። አታስጮኸኛው። ተረጋጋ እስኪ ፎሮፎሩ። ሰው የስነ ስርዓት ይኖር እንጂ የምትናገረው እንዲያው እየሰማሽ ነው? ከአንተ ጋር ነው እንደ ቪዲዮ የምሰራው። እስቲ አውሪ፣ ቀስ ብለሽ አውሪ። እየሰማሽ አይደለም? አሁን ሲገባኝ ካንተ ምን ማለት ነው? ማንም ሰው ማለት ምን መደማመጥ አልቻላችሁም? እንዴት ነው? ለምን ስለ አይዲያው አናወራም? ዝም አልኩ። ማን ታውቂዋለሽ? የት ነው የምታውቂው? ብራዘር በቃ እኔ ካንተ ጋር ማውራት አልፈልግም። ካንተ ጋር መስራት አልፈልግም። ቆይ ተረጋጉ። የት ነው የምታውቂው? ጓደኛሽ ከሆነ ለምንድን ነው ታዲያ ከሱ ጋር ማሰሪ? እኔ ለምንድን ነው ከዚህ ልጅ ጋር የምታጨቃጭቂ? አንድ ላይ ነው መስራት ያለብን። የፈለገችው እሷ አንተን ነው። ምንድን ነው የምትለው? ይኸውልህ እኔ ከሴት ጋር የምንሰራ መስሎኝ የመጣሁት ሌላ ተጨማሪ አንድ ሰው ያስፈልጋል ተብሎ ነው የመጣሁት። እኔ አንተ ትመጣለህ ብዬ አላሰብኩም። ከፈለጋችሁ እናንተ መስራት ትችላላችሁ የሚለው እኮ ለዛ ወይስ አይሰማህም? ችግር አለ? አይደለም የምር ተረጋጋ። ምን አገባህ? ማንም አይወቀኝ። አንተም አትወቀኝ። በጣም እንደ ህፃን እየሆናችሁ ነው ሲጀመር። አንቺ ነሽ ያመጣሽ ከማንም ልቅምቅም ጋር የምታገናኝ አንቺ። ኧረ በእናትሽ ምን ሆነ ነው? አይ የምትናገረው እያሰብክ እኔ እያስደበረኝ ነው በጣም። እስካሁን ቆምኩኝ። ኧረ በእናታችሁ እሺ ኮኪ ምን ሀሳቡን ንገሪው። ምን ይሻላል? በቃ ቶሎ እኔ በጣም ግራ እያገባኝ ነው። የምር አልገባኝም። ሀሳቡን ንገሪው። በጣም እያስጨነቃችሁኝ ነው። በቃ እስኪ ዝም በል አንዴ። በጣም አለፋችሁ። በጣም ተነጋገራችሁ እንዴ? ሲጀምር ስለ ቪዲዮ ነው ማለት ያለብን እኮ። ይኸውልሽ እኔ እኮ አሁን ግራ ገባኝ። ምን አይነት ቪዲዮ ነው ከሱ ጋር የምሰራው እኔ? ሲቀጥል ደግሞ እኔ ከማላውቀው ሰው ጋር ቪዲዮ አልሰራም። መብቴ ነው። ቪዲዮን አላየኸውም? ቆይ እሱን ተወው ነው ቪዲዮን። ወይኔ ጉዴ! እባካችሁ በጣም እንትን እያለኝ ነው። ኧረ ስርዓት ማለት አባቴ ምን አገባ መለከታ የምታወራውን ወሬ ራሱ እንዴት ያስጠላል። ካንተ ጋር አይደለም ቪዲዮ ምንም ነገር ሶስት ሰው አያውቅም እኮ ዞሩ ነገርኩ ምንም አይወቀኝ። ምን ቃል ኮኪ የኔ ልጅ ነው። በነገራችን ላይ ከፈለጋችሁ እናንተ እንደፈለጋችሁ ትሞት ትችላላችሁ። ከረባት ላይ ጸጉር እሺ ዝም በል በቃ የምትናገረውን እያስጠላል። በጣም እያስጨነቃችሁኝ ነው የምር። ፈጣሪ ሲመጣ ራሱ ሰላምታውን እየይሻል አይደለም በቃ ይቆይ ብራዘር ሁለት ቪዲዮ ካንተ ጋር በቃ በእናታችሁ በቃ መስራት አልፈልግም። በቃ እንዴ ምንድነው? እሺ በጣም ያስደበርከኝ ነው። አይደለም አንድ ቪዲዮ አይደለም የራሱ ጉዳይ ምንድነው? ስነ ስርዓት ነው። እኔ እንደዚህ ነገር አልፈልግም እንዴ ይኸውልህ አይደለም አንድ ቪዲዮ የትም ቦታ አላውቅም። ስነ ስርዓት ነው። መስራት አልፈልግም። እንደውም በቃኝ። ስማ ፈጣሪ አይደለም አንድ ቪዲዮ ካንተ ጋር ከዚህ በኋላ መጣ። በቃ ናቲ በእናትህ በጣም እባካችሁ ረፍ። በቃ በጣም እያዞረኝ ነው እንዴ ላንቺ ቪዲዮ ኬን ያመጣሽ እንደዚህ አይነት ሰው ምን ሆናችሁ ነው? በቃ ይቅር አልሰራም። በቃ ይቀራል ቪዲዮ እንዴ ልሄድ ነው። ቶቶ በቃ እንቺ ዋሽ ነሽ። አንተ ግን በባሪ ሙድ ነው ያለሽ። በቃ በባሪ ሙድ ነው ያለ። ኧረ በእናታችሁ እንኳን ደስ አለ። ምን ይመስላል? ኧረ በእናታችሁ እንዴ ያስጠላ። ምን ይመስላል? አሪሁይ አንተ ከኔ ጋር እያስደበርከኝ ሙዳ ደስ አለ። አይ በእናንተ በቃ ዝም በል። ቆይ እናቴ እስካሁን ዝም አልኩ። ሰዊን ልሄድ ነው በቃ። እኔ ምንም ከዚህ በላይ እንትን የምለው የምቆጣጠረው ነገር የለም። ምን ይመስላል ሲያዩ ሰው ምንድን ነው ሰውዬ? በቃ አቁም፣ በቃ ተረጋጋ። ፈጣሪ ምን ሆንሽ? ምንድነው እንደባለፈ ምናምን ሙድ እያዝሽብኝ አይደለም? የምር ሙድ እያዝሽብኝ መሆን አለበት። ምን ሆናችሁ ነው? ለማንኛውም የባለፈውን በቀሌን ተበቅያለሁ። እኔ ሪሊ በእውነት ቪዲዮ እየወሰድኩ ነበረ።
በጣም ነው መስቀው በጣም ቀለየ በጣም ካረከኝ ብራዘር በቃ ኖርማል ነው ብራዘር በቃ አንቺ ዲቴን እሱ ነው ግን ፍራንክ ነው ተባልኩ ካሜራ ዛጋለ ኦፍኮርስ ግን በቃ ይቅርታ በቃ ኧረ ዘራት ከይ በቃ ወይኔ ጉዴ እዚህ መጥቶ ኧረ በእናታችሁ በቃ ፍራንክ ነው ተባልኩ አይዴ ከእናትህ ዘም እንዴ አታትቅርጽኝ ዞረፍ እረፍ በቃ አቁም እንዴ በማታውቀው ሰው ፕራንክ ናት ላንቺ እኮ ነው ፕራንክ ያደረኩሽ እና እኔም ብቻዬን ነው ማድረግ ያለብህ ሌላ ማታውቀው ሰው ስነ ስርዓት ነው ትርፍ ንግግር አይፈልግም ሲጀመር አይ ከኔ ጋር ጸብ ነው የፈለከው በቃ አይደለም ኖርማል ነው ተባልካ እንዴ ፈጣሪ ሆይ እንደዚህ ንቅድን ያልከኝ ታጥፏለሽ ያጠፋል ተረጋጉ አረብ እንግዲህ ያው ፕራንክ አርግሻለሁ እንዴ ይሄ የሚያስጠላ ፍራንክ በእውነት ይቅርታ አባቴ ይቅርታ እውነት ይሄን ይመስል ነበረ ፕራንኬ አሪፍ የሰራ ይመስለኛል ወንድሜን ግን አስደበርኩት ይቅርታ መሳቅ አልነበረብኝም ኖርማል እኮ ፕራንክ ተደርጊ ኦኬ እና ታዲያ ልታለቅሺ ነው አይ ስንጊ ማክረፍ ነው ማለት አይ ችግር የለም ይሄን ይመስል ነበረ ቪዲዮአችን በቀጣይ በአዲስ ቪዲዮ እንገናኛለን ይመቻችሁ ላይክ ማድረጋችሁ እንዳትረሱ ሰብስክራይብ እያደረጋችሁ